ቪዲዮአችን ስለ ሰንስክሪን ሳንጠቀም ምን ሊሆን ይችላል፣ ስንጠቀምስ ምን ሊሆን ይችላል፣ ጥቅሞቹን፣ ሰንስክሪን ባንጠቀም ደግሞ የሚመጣውን ጉዳቶች በዝርዝር እና በግልጽ በሆነ ሁኔታ ነግሬያችኋለሁ ማለት ነው። እናንተም እንደተረዳችሁት ተስፋ አደርጋለሁ እና ሰንስክሪንን በዋና የስኪን ኬር ሩቲናችሁ አድርጋችሁ የተጠቀማችሁ እንደሆነ ተስፋ አደርጋለሁ። ዛሬ ደግሞ የስኪን ኬር ፕሮዳክቶችን አንድ ላይ ስንጠቀም ቆዳችን ይበልጥ ይሻሻልልናል ብለን እያሰብን የምንጠቀማቸውን የቆዳ ስኪን ኬሮች፣ ነገር ግን ብዙ ጠንካራ ንጥረ ነገሮች በአንድ ጊዜ ስንጠቀም ቆዳችን ሊያበሳጭ፣ ሊጎጣብን እና ወዳልፈለግነው ሁኔታ ሊሄድብን ይችላል። በዛሬው ቪዲዮ አንድ ላይ ስንጠቀማቸው ወይም በአንድ ላይ ስንጠቀማቸው ጥንቃቄ ልናደርግባቸው የሚገቡ የስኪን ኬር ፕሮዳክቶች ወይ ደግሞ ትሪትመንቶችን በዚህ ቪዲዮ አሳያችኋለሁ፣ እነግራችኋለሁ ማለት ነው። ምን ላመጣብን እንደሚችል በአንድ ላይ ስንጠቀመው በተናጠል መጠቀም እንዳለብን የሚለውንም በዝርዝር አሳያችኋለሁ እና ደግሞ ንጥረ ነገሮቹ እነማን ናቸው እና ምንድናቸው፣ ለምንስ ነው የሚያገለግሉት፣ ብንጠቀማቸውስ በአንድ ላይ ብንጠቀማቸው ምን አይነት ጉዳት ሊያመጡ ይችላሉ የሚሉትን ነገሮች ዛሬ በዚህ ቪዲዮም ይዤላችሁ መጥቻለሁ ማለት ነው። እና ሰላም፣ እንዴት ናችሁ? ዌልካም ቱ ማይ ቻናል። ቪዲዮውን እስከ መጨረሻው ድረስ ተመልከቱ። ላይክ፣ ለሚጠቅመው ሰው ደግሞ ኦር ለማይጠቅመው ሰው ቢሆን ሼር አድርጉለት ለኔ ስለሚጠቅመኝ፣ እና ደግሞ ሰብስክራይብ አድርጉ። የደወል ምልክቷንም እየተጫናችሁ አዳዲስ ቪዲዮዎች ስለቅ ወደ እናንተ በፍጥነት ይደርሳችኋል ማለት ነው። ወደ ቪዲዮ አንደኛ ላይ የምናየው ሬቲኖል ፕላስ ኤኤችኤ እና ቢኤችኤ ነው። መጀመሪያ ላይ ሬቲኖልን እናያለን። ሬቲኖል እንግዲህ የቪታሚን ኤ ደሪቬቲቭ ይባላል፣ ወይም ደግሞ በውስጡ ቪታሚን ኤ ያለው ንጥረ ነገር ነው ማለት ነው። ሬቲኖል ለቡግር፣ ለብዙ ነገር ቆዳችን እንዲታደስ፣ ደግሞ ኤጂንግ የሚባለው የእርጅና ምልክቶች ፊታችን ላይ እንዲቀንሱ፣ የፊት መሸብሸብን ይቀንሳል። ብዙ ለተለያዩ የቆዳ ችግሮችም የምንጠቀመው ጠንካራ የቆዳ እንክብካቤ ንጥረ ነገር ነው ማለት ነው። ሬቲኖል ከቢኤችኤ ጋር ደግሞ ወይም ከኤኤችኤ ጋር ጉዳት ያመጣል ማለት ነው። ቢኤችኤ ማለት ቤታ ሃይድሮክሲ አሲድ ነው የሚባለው። ይሄ ደግሞ በተለይ የቆዳ ቀዳዳዎችን ውስጥ ገብቶ ዘይትና ቆሻሻዎችን ለማጽዳት የሚረዳ የአሲድ አይነት ነው። ይሄንን ደግሞ ሌላኛው ደግሞ ኤኤችኤ ወይም ደግሞ አልፋ ሃይድሮክሲ አሲድ ይባላል። ይሄ በቆዳ ላይ ያሉ የሞቱ ቆዳ ህዋሳትን ለማስወገድ የሚረዳ አሲድ ነው። ከነዚህ ጋር ስንጠቀመው ማለትም ኤኤችኤን እና ቢኤችኤ ከሬቲኖል ጋር አብረን ደባልቀን ስንጠቀመው ይሄ ደግሞ አንደኛው ጉዳት ነው ማለት ነው፣ ወይም ደግሞ መጠቀም የሌለብን ነገር ነው ማለት ነው። ሬቲኖል ፕላስ ኤኤችኤ ኦር ቢኤችኤ ወይም ደግሞ ሬቲኖል ከአልፋ ሃይድሮክሲ አሲድ እና ከቤታ ሃይድሮክሲ አሲድ ዲፈረንስ ነው ያላቸው ቢትዊን ኤኤችኤ እና ቢኤችኤ። ፊታችን ለስላሳ ብቻ እንደዚህ ያልኳችሁን ጥቅሞች ይሰጣሉ፣ ግን ስትሮንግ ነገር ናቸው፣ ጠንካራ ንጥረ ነገሮች ናቸው። እነዚህም በአንድ ላይ አደባልቀን መጠቀም ሲጀመር እንደዚህ አይመከርምም። አንዳንዴ ሊሰጥ ይችላል በሐኪም ትዕዛዝ፣ ግን አይመከርም። እነዚህን ነገሮች ተሳስተንም ቢሆን በአንድ ላይ መጠቀም የለብንም ማለት ነው። ይሄን ከመጠቀማችን በፊት ሰርች ማድረግ አለብን፣ መጠየቅ አለብን። እንደዚህ አይነት ቪዲዮዎችን ማየት ይኖርብናል ማለት ነው። እነዚህን ነገሮች በአንድ አትደባልቁ ማለት ነው። ማንን? ሬቲኖል እና ፕላስ ኤኤችኤ ኦር ቢኤችኤ ማለት ነው። ስለ ሬቲኖል እና ስለ አልፋ ሃይድሮክሲ እና ቤታ ሃይድሮክሲ አሲዶች እንደዚህ ካለን ሁለተኛችን ደግሞ ቪታሚን ሲ ነው ማለት ነው። ቪታሚን ሲ ለብዙ ነገሮች ይጠቅማል። የቆዳችንን ገጽታ ለማብራት፣ ፊታችን እንዲፈካ ለማድረግ የምንጠቀመው የቆዳ እንክብካቤ ነው ማለት ነው። እና ደግሞ ለፊታችን ጤናማ የሆነ ብራይትነስ፣ ይሄ ዳርክ ስፖቶችንም አንዳንድ ጊዜ ለማጥፋት እንጠቀመዋለን እና ፊታችን የፈካ እንዲሆን ብራይት የሆነ ደል የሆነ ስኪን እንዲኖረን ይጠቅመናል ማለት ነው። ይሄን
ቪታሚን ሲ ብራይትኒንግ ነገሮችን የማንቀላቅለው ከቤንዞይል ፐሮክሳይድ ጋር ነው ማለት ነው። ሶ ቤንዞይል ፐሮክሳይድ ደግሞ በተለይ ለቡግር ችግሮች የሚዘጋጁ ፕሮዳክቶች ጋር አብሮ በውስጥ እንደ ንጥረ ነገር ሆኖ ይገኛል ማለት ነው። ሶ ቤንዞይል ፐሮክሳይድ እንትኖች እንደዚህ አሁን በቡግር ወይም ደግሞ በተዘጉ ፖሮች ውስጥ የሚወጡ እንትኖች እንትኖች እብጠቶች ምናምን እንደሱ እንዳይወጡ ያደርጋል እና ቡግርም እንዳይወጣ ያደርጋል። ፖሮቻችን እንዳይደፈኑ ያደርጋል። ሶ ቪታሚን ሲን ከቤንዞይል ፐሮክሳይድ ጋር በአንድ ጊዜ መጠቀም የለብንም ማለት ነው። መጠቀም የለብንም፣ ጭራሽ መጠቀም የለብንም። ሶ እነዚህን ሁለቱን ደግሞ በአንድ ላይ መጠቀም የለብንም። ብዙ ሰዎች የሚሰሩ ስህተት ነው። ብዙ ጠንካራ የቆዳ ንጥረ ነገሮችን በአንድ ጊዜ መጠቀም ወይም ደግሞ እነዚህ ብዙ አክቲቭ ኢንግሪዲየንት የሚባሉትን ጠንካራ የሆኑ ንጥረ ነገሮችን በአንድ ላይ መጠቀም ነው። ለምሳሌ እነዚህ ያልኳችሁን ማለት ነው ሬቲኖል፣ ኤኤችኤ፣ አልፋ ሃይድሮክሲ አሲድ፣ ቤታ ሃይድሮክሲ አሲድ፣ ቪታሚን ሲ እና ቤንዞይል ፐሮክሳይዶችን እነዚህን በአንድ ላይ የቆዳ እንክብካቤ ሂደታችን ውስጥ መጠቀም ለቆዳችን በጣም ብዙ ችግሮችን ሊያስከትል ይችላል ማለት ነው። ነገር ግን ሁሌ አይቀላቀሉም ማለት አይደለም። ሬቲኖል እና ኤችኤ ኦር ቢኤችኤዎች አንዳንድ ጊዜ ሊቀላቀሉ ይችላሉ። ይሄም ደግሞ የሚሆነው በደርማቶሎጂስት ትዕዛዝ ነው ይሄ የሚሆነው እንጂ ዝም ብለን ያንንም ይሄንንም እያመጣን የምንጠቀማቸው ነገሮች ለስኪናችን ለፊታችን ችግር ነው እንጂ ጠቃሚ ሊሆኑ አይችሉም ማለት ነው። እና ሁልጊዜም ደግሞ እንደምላችሁ የሁሉም የሰው የቆዳ አይነት ታይፓችን በጣም ይለያያል። የኔ እንደ ኖርማል ቢሆን የሌላኛው ደግሞ ኦይሊ እንደዚህ ሴንሲቲቭ ስኪኖች ይኖራሉ። ሶ የምንጠቀማቸው ነገሮች በቆዳችን ታይፕ አይነት ነው ሁሉንም የምንመርጠው። በተለይ ፊታችን ኦር ስኪናችን ሴንሲቲቭ ከሆነ ከነዚህ ነገሮች ከዚህ ከጠቀስኩላችሁ ከሬቲኖል፣ ከኤችኤ፣ ከቢኤችኤ፣ ቪታሚን ሲ ይሻላል ከሁሉም እነዚህ ካሉት እና ደግሞ ከቤንዞይል ፐሮክሳይድ እነዚህ ነገሮች ስንጠቀም በጣም እንትን ሊል ይችላል፣ ሊቆጣ ይችላል፣ ሊደርቅ ይችላል። ሶ እንደ ስኪን ታይፓችን የእነዚህንም እንትኖች እነዚህ አክቲቭ ኢንግሪዲየንቶችን በጥንቃቄ ልንጠቀም ይገባል ማለት ነው። እና አብዛኛው ጊዜ ደግሞ ቀለል ያሉ ስኪን ኬሮችን መጠቀም አሪፍ ነው የሚሆነው። ከሚበዙ ፕሮዳክቶችን እያበዛን ያንንም እያመጣን ከምንጠቀም ቀለል ያሉ ስኪን ኬር ፕሮዳክቶችን መጠቀም ለውጦችን ሊያሳየን ይችላል ማለት ነው። እና ቀለል ያለ ስኪን ኬር ማለት እስኪ በምሳሌ መጀመሪያ ላይ ክሊንሰር ይኖረናል። ፊታችንን ክሊንስ እናደርጋለን። በስኪን ታይፓችን ግን አይነት መርጠን ክሊንሰሮችን ክሊንስ እናደርጋለን። ክሊንስ ካደረገን በኋላ ደግሞ ትሪትመንት ካለን ትሪትመንታችንን እናደርጋለን። ኔክስት ደግሞ ሞይስቸራይዘር ይኖረናል ማለት ነው። ከዛ ፊታችንን በደንብ ሞይስቸራይዝ ካደረግን በኋላ ሰንስክሪን ይኖረናል ማለት ነው። ሰንስክሪን ደግሞ በዴይ ታይም ሰንስክሪናችንን እንጠቀማለን ማለት ነው። ሰንስክሪን ደግሞ ግዴታ ነው። ምክንያቱም እነዚህን አይነት አክቲቭ ኢንግሪዲየንቶችን የምንጠቀም ከሆነ ባንቀላቀላቸውም እያንዳንዳቸው በተናጠል ቀን ብንጠቀማቸውም ፊታችንን ያው እንደ እንትናቸው እንደ ስራቸው ይለያያሉ። ሁሉም ግን ያው ፊታችን ለፀሐይ ሴንሲቲቭ እንዲሆን ስለሚያደርጉ እና ሰንስክሪን ግዴታ መጠቀም ይኖርብናል ማለት ነው። በባለፈው ያልነገርኳችሁ ነገር ሰንስክሪን፣ ሌላ ደግሞ ሰን ለአልትራቫዮሌት ሬይ ስንጋለጥ እንትን ይሆናል፣ ፊታችን ይሸበሸባል እና ቶሎ የማርጀት ምልክቶችን እናሳያለን ማለት ነው። ሶ ሰንስክሪንን ተጠቀሙ። በአጠቃላይ እንግዲህ የዛሬው ቪዲዮአችንን ኮንክሉድ ለማድረግ ወይም ለመሰብሰብ ጠንካራ የሆኑ ንጥረ ነገሮችን እንደ ሬቲኖል፣ እንደ ኤችኤ ኦር ቢኤችኤ ማለት እንችላለን እና ቪታሚን ሲ እና ቤንዞይል ፐሮክሳይዶችን በአንድ ላይ መጠቀም የለብንም። ከዛ ደግሞ ለምሳሌ ሬቲኖል የምንጠቀም ከሆነ በሳምንት 2 ነው የምንጠቀመው።
አልፋ ሃይድሮክሳይ አሲድም ኦር ቤታ ሃይድሮክሳይ አሲድንም በሳምንት 2 ነው የምንጠቀመው። ቪታሚን ሲ ከነዚህ የተሻለ ነው ማለት በጣም እንደዚህ ጠንካራ አይደለም። ቤንዞይል ፐሮክሳይድ ደግሞ ጠንካራ ነው። እሱንም እንደዚሁ ለአክኔ በፌስ ዋሽ በክሬም በኤቭሪቲንግ ሁሉንም ልናገኛቸው እንችላለን። እነሱን በሳምንት እያንዳንዳቸውን በሳምንት 2 ለጀማሪ ስትሆኑ እየቆየ እየተለማመዳችሁ ለእንትኑ ለዚህ ለጸባዩ ለሁሉም ነገር እየተለማመዳችሁ ስትመጡ ደግሞ መጨመር ይቻላል ማለት ነው። የምንጠቀመውን ጊዜ ወይም ቀናቶች እየጨመረን እንሄዳለን ማለት ነው። የዛሬ ቪዲዮን በዚሁ ጨርሻለሁ። ለተጠቀማችሁ ተስፋ አደርጋለሁ። ላይክ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ባይ